መናን አድርጎ እርዳኝ ማገዘኝ በሉት። ሃሌሉያ የሬ ባላላቦዘሬ ጂዲ ባላደቢ እጆቻችሁ ወደ ሰማይ አምላክ ከፍ አድርጉ። በመጠባበቅ እዚህ ቤተ ጌታ መንፈስ አለ ወዳጆቼ አለ። በስሙ ስለተሰበሰብን አለ የሚነካ የሚዳስስ እግዚአብሔር እዚህ አለ። ሃሌሉያ አቅም የሚሆን ጉልበት የሚሆን ሃሌሉያ ፈልግሃለሁ በሉት። አንተን ፈልጌ መጥቻለሁ በሉት። ሃሌሉያ ሌላ አልፈልግም በሉት። አይኖቼ ወደ አንተ ናቸው በሉት። ሃሌሉያ ይዳስሳችኋል፣ ይነካችኋል። የስ የጌታ መንፈስ እዚህ ቤት አለ። ሃሌሉያ ኢየሱስ Holy Ghost, this is your time. ይሄ አንተ ጊዜ ነው። ይሄ እኛ ጊዜ አይደለም። ያንተ ጊዜ ነው። አንተ የምትሰራበት፣ አንተ የምታድስበት፣ አንተ የምታወራበት ቋንቋቸውን ታጣለህ። የሚሰሙበት ይገባሃል። አዋራቸው፣ አዋራ ህዝብህን ንካ ወንድ ልጆችን፣ ንካ ሴት ልጆችን። የጌታ መንፈስ ንካቸው። ዳስ ይሄ የጌታ መንፈስ እልፍ ጀደደ በደዳ ቦሰደደደደደባ ድድበ ሸደደ ቦደሌባ ሰደደበደደ ቦሸደደደደደደ ጌታ አንድ ነገር አውቃለሁ እሱ መልካምነት ነው መልካምነት ጌታ አንድ ነገር አውቃለሁ እሱ መልካምነት ነው መልካምነት ጌታ አንድ ነገር አውቃለሁ እሱ መልካምነት ነው መልካምነት ጌታ አንድ ነገር አውቃለሁ እሱን መልካምነት ነው በዚህ መንፈስ እያላችሁ ከዚህ በፊት እዚህ ፕሮግራም ከፓስተሮች ጋር ስናደርግ አንድ ራይ አይቼ ነበረ። የዛን ቀን በጣም ኃይለኛ ጊዜ ጌታ ሰጥቶን ነበር። ነሱ ራይ አሁን ዳጋ ቁጭ ብዬ ያለ ወደ ልቤ መጥቶ እሱ ሪኮል ያደርግ የለም ነፍስ ይጠራል ዕውቀትና ያ እንደገና መጣና ዝም ብዬ ራዩን ሳስብ ከራዩ ጋር የሚሄድ ቃል ሰጠኝ ጌታና እሱን ቃል አንብቤ ዛሬ የጌታ መንፈስ የሚያደርግላችሁን በዚህ ውስጥ እናያለን። እግዚአብሔር ሪፊል አደርጋለሁ ያለኝ ያለቀባችሁን ነገር ይሞላላችኋል። የእውነቴን ነው የምላችሁ ይሞላላችኋል። ያለቀባችሁን ነገር እኔ ባዶ የሆኑ ዕቃዎች ነበር ያየሁትና ምናልባት በተለያየ ምክንያት ጎድዬበታለሁ የምትሉት ነገር ካለ ባዶነቱን እግዚአብሔር ይሞላል። ሃሌሉያ። አንድን ልመና እናደርጋለን፣ እግዚአብሔር ሪፊል ያደርጋችኋል።
የነበራችሁን ዛሬ የሌላችሁን ትላንትና ግን ነበረኝ የምትሉት ጸሎት ቢሆን ትጋት ቢሆን ጤንነት ቢሆን አሁን ግን እናንተ እጅ የሌለውን ይመልስላችኋል። ሃሌሉያ! ሪፊል ያደርገዋል። ሃሌሉያ! ይመልስላችኋል። ያለቀባችሁ ፓሽን ያለቀባችሁ ትጋት ያለቀባችሁ ጤንነት ያለቀባችሁ ጸሎት ያለቀ የሌለኝ ትላንት ነበረኝ ዛሬ ግን የለኝም ያላችሁን እግዚአብሔር ይሞላላችኋል። ሃሌሉያ! ይሞላልኛል በሉ። ሃሌሉያ! ይሞላልኛል። ሃሌሉያ! ይሄንን እያሰብኩ ያለ የጌታ መንፈስ ይሄን ቃል ሰጠኝ። ከናንተ ግን አለ ያዕቆብ መልእክት ላይ ምዕራፍ 1 ቁጥር 5 ላይ ከናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን እርሱም ይሰጠዋል። ማንም አለ ጥበብ ቢጎለው ሳይነቅፍ ለሁሉ በልግስና የሚሰጠውን እግዚአብሔርን ይለምን እግዚአብሔር ምን ይለዋል አለ ይሰጠዋል በሉ። ሃሌሉያ! ሳይጠራጠር ይላል ከታች። ነገር ግን ማንም ሳይጠራጠር በእምነት ይለምን። እዚህ ቤት በእምነት መለመን የሚችላል። እምነታችሁ በምን እንደሆነ ታውቃላችሁ? በልግስና ይሰጣል ብላችሁ ታምናላችሁ ወይ ነው ጥያቄ። ለጋስ ነው እግዚአብሔር፣ ደግ ነው እግዚአብሔር፣ ቸር ነው እግዚአብሔር። በልግስና ይሰጣል አለ። ሃሌሉያ! ማንም ጥበብ ቢጎለው አለ ሳይነቅፍ ለሁሉ በልግስና የሚሰጠውን እግዚአብሔርን ይለምናል። በህይወት ሰው ሊጎድል ይችላል፣ ምንም ጥያቄ የለው። ሰው ስለሆናችሁ ትጎላላችሁ። ግን የምትሞሉበት ቦታ ግን አስቀድሞ ነገሩን የተቀበላችሁበት ቦታ ነው። የነበራችሁን ሁሉ የነበራችሁ ምንጭ ሆኖ ነገሩን በመስጠት በመጀመሪያ በእናንተ ህይወት የመጣው ከገባችሁ ድጋሚ ለመሞላት ቦታውን አውቃችሁታል። የጠፋባችሁን ነገር የምትፈልጉት የጠፋባችሁ ቦታ ሳይሆን ቀድሞ ነገሩን የሰጣችሁ ቦታ ነው። የነበራችሁን ጸሎት የነበራችሁን ትጋት የነበራችሁን ጤንነት የነበራችሁን ህይወት የነበራችሁን ፓሽን የአገልግሎት ሊሆን ይችላል። በመጀመሪያ ከየት መጣ የሚለው ከገባችሁ ሁለተኛ ለመቀበል ቦታውን አውቃችሁታል። ስለዚህ ያዕቆብ ምን አለ? ሳይነቅፍ በልግስና ይሰጣል። ማንም ግን ሳይጠራጠር በእምነት ይለምናል። እግዚአብሔር ዛሬ እንደሚያድሳችሁ ታምናላችሁ፣ እንደሚሞላን ታምናላችሁ፣ እንደሚሰጠን ታምናላችሁ። ምክንያታችን ምንድነው ታውቃላችሁ? ደግ ነው። ጨብጡት ከጎናችሁ ያለው ሰጋሱ ለጋስ ነው በሉት። ለጋስ የሰጠውን አይቆጥርም በሉት። ሃሌሉያ! የሰጠውን ትላንት ሰጥቼ ነበር አይልም ማለት እስቲ ለጋስ ነው በሉት። ሃሌሉያ! ለጋስ ነው በሉት። ሃሌሉያ! ለጋስ ነው። ሃሌሉያ! በትግርኛ ማለት ትችላላችሁ። እኔ በአማርኛ ያልኩትን አጠገባችሁ ላለው ሰውዬ ግን እሱ ለጋስ ነው በሉት። ሃሌሉያ! ለጋስ ነው በሉት። ይሄንን ታምናለህ በሉት። ልግስናውን ታምናለህ ወይ በሉት። አሜን። እግዚአብሔር ለጋስ እንደሆነ ታምናላችሁ። ይሄ እምነት ካላችሁ ትቀበላላችሁ። ሃሌሉያ! የጣልከው አይልም። ሃሌሉያ! ብዙ ሰዎች ለመሞላት ሲያስቡ ቀድሞ የተቀበሉበትን ቦታ ይረሳሉ። ዛሬ ትላንትና ነበረኝ ያላችሁት ሁሉ የነበራችሁ እሱ ሰጥቷችሁ ከሆነ ራሱ እግዚአብሔር ሰጥቷችሁ ከሆነ መጽሐፍ እንዳታውቃላችሁ ድጋሚ ይሰጣችኋል። እስቲ ድጋሚ ይሰጠኛል በሉ። አሁን በምን ምክንያት አንድ ነገር ነው ሪኳየር የተደረገው? በእምነት ይለምን። ምኑ ላይ አምናችሁ? ልግስናው ላይ። እስቲ ልግስናውን የሚያምን አለ እዚህ ቤት? የእግዚአብሔርን ልግስና የሚያምን ዛሬ በእርግጥ ሪስቶር ይሆናል፣ ሪፊል ይደረጋል። ሃሌሉያ! እንደገና ይሞላል። ሃሌሉያ! እንደገና አቅም ያገኛል፣ እንደገና ጉልበት ያገኛል። ሃሌሉያ! እጆቻችሁ ወደ ሰማይ አምላክ ከፍ አድርጉና አንድ ነገር እንላለን። ሃሌሉያ! እኔማ አውቀው መልካምነትን ነው እንላለን። ሃሌሉያ! በዚህ መዝሙር ውስጥ ጌታ ይነካቸዋል። ሃሌሉያ! ተዘጋጁና ጠብቁት። ሃሌሉያ! ጠብቁት። የኔ ወንድም ጠብቀው። አምናለሁ መልካምነትን በሉት። ሃሌሉያ! አንድ የምናገረው ነገር ያለኝ ያንተ መልካምነት ነው በሉት። ሃሌሉያ! እጆቻችሁ ከፍ አድርገው። ሃሌሉያ!
የስ ወደ እግዚአብሔር ቃል ከመሄዳችን በፊት ይሄን ማድረግ ፈልጋለሁ። እጆቻችሁ ከፍ አድርጎ ወደ ሰማይ አምላክ አምናለሁ፣ የእውነቴን አምናለሁኝ። እግዚአብሔር ሪፊል ያደርጋችኋል። ሃሌሉያ። የጎደላችሁን ነገር ብቻ አወቁት። ሃሌሉያ። አባቴ ይሄ ነገር እኮ ነበረኝ፣ ይሄን ሰተይ ነበረ፣ ይሄ የኔ ነበረ በሉት። ሃሌሉያ። ይሄ የኔ ነበረ፣ አሁን ግን የለኝም። ሃሌሉያ። አምናለሁ፣ በልግስና የምሰጥ መሆኑን አምናለሁ። ሪፊል አድርገኝ በሉት። ሃሌሉያ። እኔ ካንተ ነው የተቀበልኩት፣ ዛሬም ልሰጠኝ ትችላለህ። ሃሌሉያ። ከፍ አድርጎ እጆቻችሁን በሰማይ አምላክ ጌታ አንድ ነገር አውቃለሁ፣ እሱ መልካምነት። እጆቻችሁ ወደ ሰማይ አምላክ ከፍ አድርጉ። እሱን መልካምነት ነው፣ እሱን መልካምነት ነው፣ እሱን መልካምነት ነው፣ እሱን መልካምነት ነው፣ እሱን መልካምነት። ሪስቶር ያድርጉ በኢየሱስ ጌታ፣ በኢየሱስ 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 ሪስቶር ይደረግ። ሃሌሉያ። እምነት ሪስቶር ይደረግ፣ ጸሎት ሪስቶር፣ ጤና ሪስቶር ይደረግ፣ ትጋት ሪስቶር ይደረግ፣ ከቃል ጋር ለህብረት ሪስቶር ሪፊል ይደረጉ። ሃሌሉያ። በኢየሱስ 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 ኢየሱስ 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 አንድ ነገር አውቃለሁ፣ እሱን መልካምነት ነው፣ እሱን መልካምነት ነው፣ እሱን መልካምነት ጌታ አንድ ነገር አውቃለሁ፣ እሱን መልካምነት ነው ኢየሱስ፣ እሱን መልካምነት ነው፣ እሱን መልካምነት ነው፣ እሱን መልካምነት ነው፣ እሱ መልካምነት ነው፣ እሱን መልካምነት ነው። አጠገባችሁ ያለውን ሰው እጅ ያዙና እንጸልያለን። የስ ጠብቁት፣ ጠብቁት፣ ይህን ጌታ ጠብቁት። ይነካቸዋል። ሃሌሉያ። ሪስቶር ያደርጋቸዋል። ሪስቶር ሪፊል ያደርጋቸዋል። ጀስት ኮንሽስ ሁኑ እናንተ። ልባችሁ ይንቃ ይንቃ፣ ልባችሁ ይንቃ ይንቃ። ሙላው በሉት። አጠገባችሁ ያለው ሰው ያንሳ በሉት። ያንሳ፣ የወደቀበት ነገር ይነሳለት። ሙላው በሉት። ሙላው በሉት። ሙላው። እንደገና ያንሳ፣ እንደገና ያንሳ፣ እንደገና። አንተ ለጋስ ነህ በሉት። አልጠራጠርህም፣ ልሰጥ ትችላለህ በሉት። ጥርጣሬ የለኝም በሉት። አልጠራጠርም በሉት። አምናለሁ ዛሬ። ሃሌሉያ። ደግነትህን አምና፣ አባትነትህን አምናለሁ። እንደገና መስጠት ትችላለህ፣ እንደገና ማንሳት ትችላለህ። አንተ እንደገና አቅም መሆን ትችላለህ። ይሄን አምናለሁ በሉት። ይሄን አምናለሁ፣ ይሄን አምናለሁ፣ ይሄን አምናለሁ አባቴ በሉት። ይሄን አምናለሁ በሉት። ሃሌሉያ። ይሄን አምናለሁ፣ 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 አምናለሁ አባቴ በሉት። እኔ አምናለሁ በሉት። ሃሌሉያ። አመንኩ በሉት። አመንኩ በሉት። ሪስቶር አድርገው በሉት። ስጠው እንደገና፣ ስጠው እንደገና በሉት። ተቀበሉ ይሄን መንፈስ በኢየሱስ ስም። ይሄ መንፈስ ይሁንላችሁ። ሃሌሉያ። የታድሶ መንፈስ ይሁንላችሁ። ኃይል ይሁንላችሁ። እንደገና መሞላት ይሁንላችሁ። እንደገና መሞላት ይሁንላችሁ። እንደገና መሞላት ይሁንላችሁ። እንደገና ተሞሉ በኢየሱስ ስም። ተሞሉ በኢየሱስ። ይሄን መንፈስ ተቀበሉ። ሪስቶር 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 ኢን ጂሰስ ኔም ኢን ጂሰስ ኔም። ጥሩ ስሙን እስቲ ኢየሱስ በሉ አንድ ጊዜ እስቲ ኢየሱስ በሉ። ሃሌሉያ። ኢየሱስ በሉ። ሃሌሉያ። ኢየሱስ በሉ። አሜን። ኢየሱስ በሉ። ዝም ብላችሁ ኢየሱስ በሉ። ሃሌሉያ። የሆነ ነገር ኢየሱስ በሉ። ሃሌሉያ። ኢየሱስ የእግዚአብሔር ልጅ በሉት። ኢየሱስ 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 የስ 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 ኢየሱስ የእግዚአብሔር ልጅ፣ 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 ኢየሱስ የእግዚአብሔር ልጅ። ሪስቶር ያድርጉ፣ ሪስቶር ያድርጉ፣ ሪስቶር ያድርጉ፣ ሪስቶር ያድርጉ። ጂሰስ ኢየሱስ ጸልዩለት። ካጠገባችሁ ጥሩ ስሙን አውጁ። አንድ ጊዜ አውጁት፣ አውጁት። ኢየሱስ ዝም ብላችሁ ጥሩ። ሃሌሉያ። የሚሆን ነገር እዚህ ስም ውስጥ ጉልበት አለ። እዚህ ስም ውስጥ ታድሶ አለ። እዚህ ስም ውስጥ ኃይል አለ። እዚህ ስም ውስጥ ብርታት አለ። እዚህ ስም ውስጥ ኃይል አለ። የስ 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 አል 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 አል
ኢየሱስ 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 ተስፋችን እምነታችን የእግዚአብሔር ደግነት የተገለጠበት ሃሌሉያ ካንተን ያገኘነው ካንተን የተቀበልነው ባንተ ነበር ሙሉ የነበርን ዛሬም ተችላለህ ሃሌሉያ ሳንጠራጠር እንለምንሃለን ከተማውን እንድታደስ እንጸልያለን አቤተ ክርስቲያን እንድታደስ እንጸልያለን ቅዱሳን እንዲታደሱ እንጸልያለን ከተማው ላይ ይሄ ንፋስ ይምጣ ይሄ ዝናብ ይዝነብ በኢየሱስ ይዝነብ 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 አገልጋዮቹ ላይ ይዝነብ ሃሌሉያ ዘይቱ ይሞላ በኢየሱስ ቃሉ ይመላ እንደገና መንፈስ ይሞላ እንደገና ከተማውን እንድታስብ ጸልይ ቅዱሳንን እንድታስብ ጸልይ አስበን እግዚአብሔር ሆይ አስበን ዛሬ አንጠራጠረ ማንንም ቢጎለው ብለሃል ማንንም ቢጎለው ጎለናል እንደገና መሙላት ትችላለህ አመንን ደግነትን አመንን ልግስናህን አመንን ሰጭነትን አልተጠራጠርንህም ዛሬ አንተን አምነን መጣን ሃሌሉያ እኛን አይደለም አንተን አመንን ጸሎታችንን አይደለም አንተን ራስን አምነናል ሃሌሉያ ሪስቶር አርገን አባቶይ ሪፊል አርገን አባቶይ እምነት ይሞላ ኃይል ይሞላ ቅባት ይሞላ ጸጋ እንደገና ይሞላ በኢየሱስ ስም in Jesus name 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 in the mighty name of Jesus Jesus hallelujah Jesus hallelujah yes yes ይበጣጠስ ትፍታ ይፍረስ የጨለማ ሥራ ይፍረስ የአጋንንት ሥራ ይፍረስ ድካም ይፍረስ እስራት ይፍረስ ድካም ይፍረስ ደምህን ረጫለሁ ደምህን እጠራለሁ የኢየሱስ ደም Jesus ሃሌሉያ አንዴ ወደ ቃሉ ከመሄዳችን በፊት አይኖቻችሁን ግለጡና አንድ ነገር ብለን እንሄዳለን የእግዚአብሔርን ቃል እኔ ከምን ጊዜውም በላይ ትልቅ እምነት በእግዚአብሔር ቃል ላይ እምነት አለኝ ቃሉ ላይ ደግሞ በቃሉ የተነገሩ እውነቶች ላይ በመደገፍ ብቻ ህይወት ቀጣይነት እንዳለው ደግሞ እኔው ራሴ ኤቪደንስ ነኝ እኔው ራሴ ነው ማለት ስለዚህ ዛሬ አንድ ነገር አምናችሁ እንድታደርጉ ፈልጋለሁ ታቃላችሁ በሰማይ ቢሆን በመድር ከምድር በታች አንድ ብቻ ፓወርፉል ኔም እንዳለ አንድ ስም አለ አንድ ስም ነው just a name ነው ታቃል ኔም ነው just a name ነው እኔ ዮናታን እንደምባል እሱ ኢየሱስ ይባላል ይሄንን ስም በሰማይ ቢሆን በመድር ከምድር በታች ያሉ ሁሉ ያውቁታል እንደሚያውቁት ታቃላችሁ ኢየሱስ የሚለውን ስም ሁሉ ነገር ሪስፖንድ እንደሚያደርግ ለዚህ ስም ሁሉ መልስ እንዳለው ስትጠሩት ዝም ብሎ የለመድነውን ስም እንደማንጠራ ከገባችሁ በነፍሳችሁ ማለት ነው something will happen ሁሌ ይሆናል ሁሌ ይሆናል ይሄንን ስም ዝም ብለን እንድንጠራ ፈልጋለሁ ኢየሱስ ብቻ እንድንል ማለት ነው ኢየሱስ እያልን ትንሽ እናደርጋለን you will see your restoration ታድሷችሁን ታገኙታላችሁ መጽሐፍ እንደዚህ ይላል ስሜን አውቋልና እጋርደዋለሁ የሚል ቃል because he knows my name ይላል just ማወቅ እኔን እኮ አይደለም ያለው ስሜን አውቋልና በዘመናት መካከል ያልታወቀ ስም ታቃላችሁ በነቢያት እንኳን ያልታወቀ ስም ነው በእኛ ጊዜ ግን እግዚአብሔር በልጁ መጣና ስሙን አስተዋወቀ ይሄ ኢየሱስ የሚባለው ክርስቶስ ነው ብሎ ይሄንን ስም ይላል እግዚአብሔር ይሄንን ስም እግዚአብሔር በነበረበት ዓለም ውስጥ እሱ በሚጠራበት ማንም ሊገባውና ሊረዳው የማይችለውን የስሙን ኃይል እዚህ ስም ላይ ያስቀመጠው ይላል
ኢየሱስ ሁሉን ድል አድርጎ ሲገባ አባቱ ምን እንደሸለመው ታውቃላችሁ? ስም ሸለመው። ይሄ ስም የኢየሱስ ሽልማት ነው። ሁሉን ድል አድርጎ ሲገባ ኢየሱስ ትንሣኤ ላይ በትንሣኤ ደሙን ይዞ በእጅ ወዳልተሰራች መቅደስ ሲገባ ፊልጵስዩስ ምን እንዳጠቃላችሁ የመጨረሻውን መታዘዝ ስለታዘዘ ይላል ልክ ወደ አባቱ ሲገባ ከስሞች ሁሉ የሚበልጠውን ስም ሰጠው ለኢየሱስ። ይሄ ስም ያንተ ነው አለው። ሃሌሉያ! ያ ስም እግዚአብሔር የሚጠራበት ስም ነው። ሃሌሉያ! ይሄ this is your reward አለው። ሃሌሉያ! ስሙኝ፣ በዚህ ዓለም ላይ ማንም ስም አይሸልማችሁም። መዳሊያ፣ ገንዘብ ምናምን ትሸለማላችሁ። ምን አለው መሰላችሁ አባቱ? የኔ ስም ፕሮናውንስ የማይደረግ ነው የኢየሱስ ስም ታውቃላችሁ። ደሞም ደጋግሞ የማይጠራ ነው ኢየሱስ ስም። የኔ ስም እኔ የምወከልበት ስም አለ። በማይታይ ብርሃን የሚኖረው አምላክ እሱ ራሱን የሚያውቅበት ስም፣ እኛም ማናውቀው ስም ማለት ነው። ለሰው ልጆች ያልተገለጠ ስም፣ የሱ አይነት ጉልበት ያለው ስም ይሆናል። የቱ ስም? ኢየሱስ ክርስቶስ የሚለው በማይታይ ብርሃን የሚኖረው አምላክ ይሄንን ሁሉ ነገር የፈጠረ የሱ ስም የሆነውን ያክል ይሆናል። ያንተ ስም አለ። ልክ የገባ ቀን ስም ሸለሙ። this is your name አለው። ሃሌሉያ! ከዛም እንደተቀር በዚህ ስም አለ ቀጥሎ በሰማይ ቢሆን በምድር ከምድር በታች ያለው ሁሉ ይገዛላል። በዚህ ስም ምን ያለስ ይገዛል በሉ። አሁን አንተ ስለጠራኸው አይደለም እኮ የሚገዛው ስሙ የአብ የሸለመው ስም ስለሆነ ነው። አሜን። ኢየሱስ ሁሉን ድል አድርጎ ሲገባ እግዚአብሔር ሁሉ የሚገዛለትን ስም ሰጥቻለሁ። ሃሌሉያ! እስቲ ስሙ ይገዛል በሉ። ሃሌሉያ! ጮክ በሉ። ኢየሱስ የሚለው ስም በሉ የሚገዛ ስም ነው በሉ። ሃሌሉያ! የሚገዛ ስም ነው። ሃሌሉያ! እዚህ ቤት የሚበቃ ስለሌለ ግን የምናቀው ስም አለ። ሃሌሉያ! ጨብጡት ካጠገባችሁ አለ። አንተ ላትበቃ ትችላለህ። አንተ አቅም ላይኖር ይችላል። አቅም ግን ያለው ስም ታውቃለህ በለው። ሃሌሉያ! የሚችል ስም ግን ታውቃለህ በለው። እሱ ኢየሱስ ይባላል በለው። ጥራው እስቲ በለው። ጥራው በለው። ጥራው ይሄንን ስም በለው። ጥራው ይሄንን ስም በለው። እስቲ ኢየሱስ በለው። ዝም ብላችሁ አንድ ነገር ይሆናል። ኢየሱስ በለው። ሃሌሉያ! በኑራችሁ ላይ ጥሩት። በጤንነታችሁ ላይ ጥሩት። ኢየሱስ 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 ጥሩት። ይሄንን ስም ጥሩት። ይሄንን ስም ኢየሱስ በሉት። ሃሌሉያ! ኢየሱስ በሉት። ሃሌሉያ! ኢየሱስ ኢየሱስ የእግዚአብሔር ልጅ ስም ታላቅ ነው። ስም ታላቅ ነው። ስም ኢየሱስ በሉ። ሃሌሉያ! ኢየሱስ በሉ። ኢየሱስ በሉ። ኢየሱስ በሉ። አሜን። ኢየሱስ በሉ። ኢየሱስ በሉ። ኢየሱስ በሉ። ሃሌሉያ! ኢየሱስ በሉት። yes አንድ ጊዜ ሁላችሁም ዝም በሉልኝ። አይኖቻችሁን ጨፍኑ። ሁላችሁም አንዴ በዝቅታ ነው የምንጠራው። አሁን የምጠራውን ስም በሉ። ሁሉ ነገር የሚገዛለት ስም ነው በሉት። በስሙ አምናለሁ በሉት። ስሙንም አውቃለሁ በሉት። ልባችሁን አእምሯችሁን ሰብስቡትና just call his name ቀስ ብላችሁ ኢየሱስ አዳኝ በሉት። ብላችሁ ጥሩት። ኢየሱስ 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 ከስሞች ሁሉ በላይ ከስሙ ሁሉ በላይ አብ ያለን ከፍ ከፍ ያደረገ ጉልበቱ
ሊሰግድለት የተገባ ራሱ የሚመሰክር ስም ከስሙ ሁሉ በላይ ኢየሱስ በሉና ተቀበጡ። በቃ ኢየሱስ አሜን ሃሌሉያ። እንቀበጣለን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ሪስቶር እንዳደረጋችሁ አምናለሁ። ሃሌሉያ። ባለችን አጭር ደቂቃ ውስጥ የጌታን ቃል እንካፈላለን። ምናልባት እዚህ ላይ መልእክቴን ሰጥቻት ነበርና ስለ ኢየሱስ ክርስቶስ ምስክሮች ነን የሚል ነው መልእክቴ። እኛ ሁላችን እዚህ ያለነው ስለ አንድ ስም መልእክተኞች ነን የሚል ነው። ስለ ኢየሱስ ስለ ክርስቶስ መልእክተኞች ነን ሁላችንም እዚህ ቤት ያለነው። አንዳንድ ጊዜ በህይወታችን የመኖራችንን ትርጉም ከሰማያዊ ነገር ስናፋታው ወይም የራሳችን ስናደርገው ትርጉሙም መነቃቃቱም ፍላጎቱም የኛ ሲሆን የእግዚአብሔርን ኃይል በኃይል ኤክስፒሪየንስ ለማድረግ የሚሆነው ፖዚሽን ላይ አንሆንም። ሁሉ ነገር ጤነኛም ሆኖ እየቀጠለ ማለት ነው። ነገሩን ከኛ ጋር ስናደርገው የመኖርን ምክንያት የመውጣትን የመግባትን ጉዳይ የኛ ጉዳይ ስናደርገው የቸርች ጉዳይ ስናደርገው አይደለም የሆነ ሰዋዊ ብቻ ስናደርገው የመጀመሪያ ድርጊቱን ለማድረግ አንከለከለም፣ ግን አቅሙን ግን እናጣለን። ኃይሉን የህይወትን ኃይል እናጣለን። መጽሐፍ ክርስቶስ ኢየሱስን ሰው ካገኘ በኋላ አንድ ነገር እንደሆነ በአራት ነጥብ ነው የዘጋው። ያም ስለራሱ ስላገኘው አካል ስላገኘው ፐርሰኑ መልእክተኛ ሆኗል። ሰውዬው ሌላ መልእክት የሌለው አንድ መልእክት ያለው ስለ ክርስቶስ መልእክተኞች ነን አለ ሐዋርያው። ስለማለት ስለ ክርስቶስ መልእክተኞች ነን አለ። ይህንን ሁለተኛ ቆሮንቶስ ምዕራፍ 5 ላይ ነው ያለው። ከዚህ ግን በፊት ይህንን አሁን የምላችሁን ዕውቀት ከሌሎች ዕውቀት ለየት የሚያደርገው ነገር የማወቅና ያለማወቅ ነገሩን የማግኘትና ያለማግኘት ሳይሆን የህይወትና ህይወትን የማጣት ተደርጎ ነው ግን የተተረጎመው። ለምሳሌ ማንም ሰው ኬሚስትሪ ባያቅ በህይወት መቀጠል ይችላል አይደለም? ማለት የሆነ ነገር ነው ያላወቀው፣ ባላወቀው ጉዳይ ላይ አንድ ኢንፎርሜሽን የለውም፣ አንድ ዕውቀት የለውም፣ ግን ሰውየው ግን ይቀጥላል፣ በህይወት ይቀጥላል። ኬሚስትሪ ደግሞ ቢያቅ ሰውየው ኬሚስትሪ ያወቀው ዕውቀት ሰውየውን ኬሚስት ያደርገዋል። ፊዚክስ ሲያቅ የፊዚክስ ሊቅ ያደርገዋል። ኢንጂነሪንግ ሲያቅ መሐንዲስ ያደርገዋል። መጽሐፍ አንድን ዕውቀት ለየት አድርጎ ከህይወት ጋር አገናኝቶታል። አሁን ማወራላችሁ ዕውቀት ሰው ኬሚስትም የሚሆንበት አሪፍም አትራፊ የሚሆንበት በህይወትም ተመችቶት የሚኖርበት ዕውቀት አድርጎ አይደለም የተረጎመው፣ የህይወት ዕውቀት አድርጎ ነው የተረጎመው። እሱኛውን የተወሰነ ነገር ልበላችሁና እችን ነገር ብዬ ወደ መጣሁበት ሐሳብ በልቤ እግዚአብሔር ወደ አኖረው እሄዳለሁኝ። ዮሐንስ 16 ላይ ነው ኢየሱስ ክርስቶስ መጨረሻ ላይ ልክ መስዋዕቱን ሆኖ ሊቀርብ ራሱን ሊሰጥ ያለበት ያቺን ሞመንት ላይ ከተናገራቸው ቃሎች መካከል አንዷን አንብቤላችሁ ምዕራፍ 16 እና 17 ተቀጣጣይ አንድ ፓራግራፍ ናቸው። በምዕራፍ ከፍሎታል የወንጌል እንግዲህ ሊቃውንቶቹ ከፍሎታል። ግን ከዚህም በኋላ ብሎ ነው 17 የሚጀምረው። ግን ከላይ ጀምሬ ላንብብላችሁ። ኢየሱስም እንዲህ ብሎ መለሰላቸው፣ አሁን ታምናላችሁ አላቸው። አሁን ታምናላችሁ የሚለው ኢየሱስ ክርስቶስ አብሯቸው ነበር ከደቀ መዛሙርቱ ጋር። ደቀ መዛሙርቱን አሁን አብሬያችኋለሁ፣ አሁን ታምናላችሁ አላቸው። አሁን እየነካችሁኝ ነው፣ አሁን እያያችሁኝ ነው፣ አሁን እየዳሰሳችሁኝ ነው፣ እየበላን እየጠጣን ነው። አሁን እምነታችሁን የሚነካ ነገር የለም አለ። አሁን ታምናላችሁ አላቸው። ወደ ጌተሰማኒ እየሄዱ ያለ የተነገረ ነው። ግን እዛ መከራው ጋር አልደረሱም። ከመከራው በፊት ምን አላቸው ለደቀ መዛሙርቱ? አሁን ምን ትላላችሁ አላቸው?
ታምናላችሁ አለው እያያችሁ ነው የነካችሁ ታምናችሁ እነሆ እያንዳንዳችሁ ግን ወደ ቤት የምትበታተኑበት እኔም ለብቻዬን የምትተውኝ ሰዓት ይመጣል አላቸው አሁን ታምናላችሁ ግን ከጥቂት ጊዜ በኋላ ግን እያንዳንዳችሁ የምትበተኑበትና ወደ የቤቶቻችሁ የምትሄዱበት እኔንም ለብቻዬን የምትተውኝ ሰዓት ይመጣል አላቸው ስለዚህ አንድ ሰዓት ይመጣል አላቸው ያ ሰዓት ምንድነው እኔ ብቻዬን መሆንበት ሰዓት ነው አለ እኔ ብቻዬን መሆንበት ሰዓት ነው አሁን ኢየሱስ የከፈለውን ዋጋ ሁሉ በማንም እገዛ እንዳይደለ ከምናይበት ቦታ አንዱ ይሄ ነው እነ ጴጥሮስ እንኳን ነፍሳቸውን እስከ መስጠት ድረስ ሊከተሉት የወሰኑት ደቀ መዛሙርቱ እንኳን ኢየሱስ ክርስቶስ የተቀበለውን መከራ ለመቀበል ፈቃደኞች አይደሉም ጴጥሮስ እስከ መጨረሻው ተከትሎታል ግን ተከትሎ ግን ክዶታል ማለት ኢየሱስ እየተደበደበ ሳይ ዱላውን እሱ የሚችለው ስላልመሰለው ይሄን ሰው ያላቀውም ብሏል ሌሎቹ ደግሞ እንደ ጴጥሮስም እንኳን ከረጃ አግኝተው ኢየሱስን እስከ ሊቀ ካህኑ ግቢ አልተከተሉትም ሁሉ ወደ ምናቸው ሄደዋል ወደ የቤቶቻቸው ሄደዋል አንዳንዴ እኛም ጋር እንደነ ነገር ይገጥማል አይደለም በቃ የሚያስመልስ ነገር ይገጥማል ሊገርማችኋል አላቸው ወደ የቤቶቻችሁ ትሄዳላችሁ አላቸው ይሄንን ሰፈሪንግ አትችሉትም ትዝላችኋል ዮሐንስና ያዕቆብ እናታቸውን እኮ ይዘው መጥተው የክርስቶስን ግራና ቀኝ ጠይቀው ነበር አይደለም እናትየው ደፋ ጎንበስ ያለች ጌታን ያመለከች አንድ ልመና ቀረበች ጌታ ሆይ አለችው አቤት ሲላት ልመና አለኝ አለችው እሺ ልመናሽን አቅርቢ አላት እኔ ምልህ አለችው በመንግስት በመጣ ጊዜ አንዱ ልጄ በቀኝ አንዱ ልጄ በግራህ እንዲቀመጥ ፈልጋለሁ አለችው በጣም አደገኛ ጥያቄ ነው የጠየቀችው ቀድማ ቦታዋን መያዟ ነው እሷ ጎበዝ ናት ለልጆቿ ጥሩ መታሰብ እናት ናት ግን ጥሩ የጸሎት ጓድ ግን አይደለችም የሚለመን አታቂም ነው ያላት በዚህ ጋር ኢየሱስ ክርስቶስ አንዳንድ ጊዜ የሚለመን አታቂም ማለት አይገብቷችኋል ልመናሽ ሮንግ ነው አላት ግራና ቀኝ እኮ አይለመንም አላት የማይለመን ነገር ለመንሽ አላት ይሰጣል እንጂ አለ እስቲ አሜን በሉት በጣም ብዙ ከመለኮት ዓለም ያገኘነው ነገር ለምነን ሳይሆን ተሰጥቶን እንደሆነ ታውቃላችሁ ይሰጣል በሉት አሜን ነው ወይ ብዙውን ለምን አይደለም ተሰጥቶ ነው በሉት አሜን ነው ወይ ያልጠየከው ግን የሰጠ ብዙ ነው አሜን ነው ወይ እዚህ ቤት ለምኑ ያልተገኘ ነገር ብዙ ነው አሜን ነው ወይ ክርስትና ላይ ፍጹም በእግዚአብሔር መደገፋችን ሙሉ እንዲሆንልን ራሱ ጀማሪ እንደሆነ ማወቅ ጥሩ ነው አሜን ነው ወይ አንዳንዱ በጣም ልቡ ሙሉ ነው ፈልጌ ነው ያገኘሁት ይላል ፈልጎን ያገኘ ፈልገህ አይደለም በለው ፈልጎ ነው በለው እሱ የሚገኝ አይደለም ወንድም ካልመጣ ሰፈር አታገኘውም ካልገለጠልህ አይገባህም አሜን ነው ወይ እና እነዚህ ግራና ቀኝ የጠየቁት ሰዎች ኢየሱስ እንደዚህ አለ እንግዲህ ልመናሽ ሮንግ ቢሆንም እኔ የምጠጣውን ጽዋ እኔ የምጠመቀውን ጥምቀት ሊጠመቁ ይችላሉ አለች አፏን ሞልታ ልቧን ደረቷን ነቃ አድርጋ አዎ አለችው ዮሐንስና ያዕቆብ አንተ የምትጠመቀውን ጥምቀት አንተ የምትጠጣውን ካፕን ጽዋን ይጠጣሉ አለችው ግን መጽሐፍ ሁሉ ወደ የቤቶቻቸው ተበተኑ ይላል የውሸት ነው በቃ እዛ ጋር ወኔ የነበራቸው ግን የውሸት ነው አንድም ሰው ከክርስቶስ ጋር አልነበረም ለዚህ ነው መጽሐፍ ሲናገር ትዝላችኋል ከምድረ በዳ የሚመጣውን ራእይ መጽሐፍ ላይ ቀሚሱ በደም የተጨማለቀ ከየት መጣ ሲሉት ጠላቶቼን ረግጬ አለ ከዛ ጠላቶቹን እንደረገጠ ሲናገር ስረግጥ ማንም ከኔ ጋር አልነበረም አለ ብቻዬን ወይን በመጥመቂያ ውስጥ እንደሚረገጥ እንዲሁ ጠላቶቼን ብቻዬን ረግጬ መጣሁ አለ እሱ አጋዥ አይፈልግም አሜን ነው ወይ እዚህ የተሰበሰብነው ልንታገዝ እንጂ ልናግዙ አይደለም አሜን ነው ወይ እኛ ሁላችን ታጋዥ ነን አጋዥ አይደለንም አሜን ነው ወይ ግን ስለዚህኛው ነገር ምስክር እንድንሆን ተፈልገናል ስለዚህ ምን አላቸው ሁላችሁ ወደ የቤቶቻችሁ ትበተናላችሁ አለ አንድ ሰዓት ይመጣል አለ አሁንም ደርሷል እና ነገር ግን አብ ከኔ ጋር ስለሆነ ብቻዬን አይደለሁም አለ አሁን የማይተወኝ አንድ አለ ሁላችሁ ስትተውኝ ይሄ ማደርግለት ነገር የሱ ደስታ ስለሆነ በደስታው ያስኩት አካል አለኛል ደስታውን ስለምፈጽምለት በደስታው እየተከተለኝ አለና
በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ነግራችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን አሸንፌዋለሁ አላቸው። ስለዚህ በእኔ ሳላችሁ ሰላም አላችሁ አላቸው። በእኔ ያላችሁ ግን ሰላም ማለት ከመከራ ኤግዘምትድ የምትሆኑበት ግን አይደለም አለ። በእኔ ሆናችሁ በዓለም ስለምትኖሩ አለ። በዚህ ዓለም ውስጥ ደግሞ ሰው ሁሉ እናንተን ሰለብሬት አያደርግም አለ። ብዙዎች መከራ ሊያስቀብሏችሁ ይችላል፣ ግን አትፍሩ፣ ዓለምን ምን ብየዋለሁ አለ፣ አሸንፌዋለሁ አለ፣ አሸንፌላችኋለሁ አለ። ስለዚህ አማኝ በክርስቶስ ያለውን ሰላም ከዓለም ከሚቀበለው መከራ ጋር ፓራራል ነው ይዞ የሚሄደው። ስለዚህ አንዳንድ መከሮቻችሁ የእግዚአብሔር ሰላም ስለጎደላችሁ አይደለም፣ በእርሱ ውስጥ ሰላም፣ በዓለም ግን ሳላችሁ መከራ። ግን የመከራው ግን ጫፍ የተነገረለት ነው። ይሄ የተሸነፈ መከራ ነው አለ ኢየሱስ። እኔ ይሄንን መከራ ምን ብየዋለሁ አለ፣ በዓለም ያለውን አሸንፌዋለሁ አለ፣ ኦቨርካም አድርጌዋለሁ አለ። ስለዚህ ምን በለው አለ፣ የተሸነፈ ዓለም ውስጥ ነው መከራ የምትቀበሉት፣ የማትጠፉበት መከራ ነው አለ። ሃሌሉያ። እንዲህ ካለ በኋላ ምዕራፍ 17 ላይ መጣና ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባቶይ ሰዓቱ ደርሷል አለ። እቲ ሰዓቱ ደርሷል በሉ፣ ሰዓቱ ደርሷል አለ። አንዳንድ ጊዜ ኢየሱስ ክርስቶስን በወንጌል ውስጥ ካነበባችሁ 3 ዓመት ተኩል የምጥ 3 ዓመት ተኩል ነው። ኢየሱስ ጌተሰማኒ ላይ ብቻ እንደተሰቃየ የሚያስቡ ሰዎች አሉ። ኢየሱስ የሚኖርበት ዕውቀት የመለኮትም ዕውቀት ስለሆነ አንዳንድ ስብከቶቹ መካከል የወንጌል ዘጋቢዎች እንደሚጨነቅ እንደሚረበሽ ነግረውናል። ኖርማል ቲቺንግ እያስተማረ የሚከፍለው ዋጋው ትዝ ሲለው፣ መስቀል ላይ የሚሞትበት ሞት ስለ ሰው ልጆች የሚከፍለው ዋጋ ትዝ ሲለው ነፍሴ እስከ ሞት ተጨነቀች ይላል። ስብከት መካከል ይጨነቃል። ኢየሱስ ግን ፈቃድ ይሁን ይላል። እኔም ወደው አሁን አንተ የምትወደው ይሁን እያለ ነው የቀጠለው። ግን ኢየሱስ እኔ 3 ዓመት ተኩል ሚኒስትሪውን ሲጀምር ደቀ መዛሙርቱን ሰብስቦ መንገዱ ወደ 1 ሰዓት ነበረ። 3 ዓመት ተኩል ጴጥሮስን ያስተምራል፣ ዮሐንስን ያስተምራል፣ ያዕቆብን ያስተምራል፣ ሰዎችን ይፈውሳል፣ ሰዎችን ተአምራት ይሰራላቸዋል። ግን የኢየሱስ መንገድ ግን ወደ ጎልጎታ ነበረ፣ ወደ መስቀል ነበረ። እና ይሄኛው 3 ዓመት ተኩል አልፎ ኢየሱስ ምን አለ? ሰዓቱ ምን ብሏል አለ? ሲደርሷል በሉ፣ ደርሷል አለ። ሁሌ እንደነዚህ ያሉ ቃሎችን ሳስብ እንደ ተስፋ የምናደርገው ነገር የሚደርስበት ቀን እንዳለ አሹራንስ የሆኑ ቃሎች ናቸው። አንዳንድ የምታስቧቸው ነገሮች ነገው ናቸው እንጂ የሚቀሩ ግን አይደሉም። እግዚአብሔር የተናገራቸው ነገሮች አልጨበጥናቸውም እንጂ እንደማይቀሩ የማቅባቸው ቃላቶች አንዱ ይሄ ነው። ሰዓቱ ምን ብሏል አለ? ደርሷል አለ። እኛም ልክ እንዳልናችሁ ጸሎት ስንጀምር እግዚአብሔር በነፍሳችን ያለው ጸሎቱን የቀሰቀሰበት ቃል ቤተክርስቲያን የምትታደስበት ጊዜው ሰዓቱ ዘመኑ ደርሷል ሲለን ነው። እግዚአብሔር ቤተክርስቲያን ያድሳል ብለን የተነሳ ነው። አሜን ነው ወይ? እስቲ ሰዓቱ ደርሷል በሉ ሃሌሉያ። ዘመኑ ደርሷል በሉ ሃሌሉያ። ይሄ ዘመን እኛ የምናመጣው እኛ የምንገፋው አይደለም። በእኛ ምክንያት የሚቀር በእኛ ምክንያትም የሚመጣ አይደለም። አብ አፖይንትድ የሆነ ጊዜ አለው። ኢየሱስ ክርስቶስ ዘመኑ በደረሰ ጊዜ ከሴት የተወለደው ከሕግ በታች የወለደውን ከሕግ በታች ያሉትን ይዋጅ ዘንድ ላከ ነው የሚለው። ኢየሱስን ያመጣ ጸሎት አይደለም፣ ልመና አይደለም፣ የአብ ጊዜ ይባላል። ልክ ኢየሱስ በእግዚአብሔር ጊዜ እንደመጣ እግዚአብሔር የነገረን ተስፋ ሁሉ በራሱ በእግዚአብሔር ጊዜ ይመጣል። አሜን ነው ወይ? አሁን ግን ከመንፈስ እንደሰማን ይሄ ጊዜ ለቤተ ክርስቲያን ምን ብሏል? ይደርሷል በሉ ሃሌሉያ። የምንታደስበት ጊዜ፣ የምንቆምበት ጊዜ፣ የእግዚአብሔር ጊዜ ደርሷል። ሃሌሉያ ስሙ ይባረክ። ኢየሱስ ሰዓቱ ደርሷል አለው ለአባቱ። ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው አለ። አሁን ልጁ የሚያከብረው በመስቀል ሞት ነው። በመስቀል ሞት እንደማከብረው ሁሉ እኔ ልሰጣቸው ለወደድኳቸው ሁሉ የዘላለምን ሕይወት ሰጣቸው ዘንድ እኔ ሰጣቸው ዘንድ ምን በላለው? ልጅህን ምን በለው አለው? አክብረው ይላል። አክብረው ካለ በኋላ
እቺን ቁጥር ነው የፈለኳት። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናትና አለ ኢየሱስ። አሁን አክብረኝ አለ፣ የዘላለም ሕይወት እሰጣለሁ አለና ይሄንን የዘላለም ሕይወት ግን ለሰጠኝ እምሰጣቸው በአንድ ዕውቀት ውስጥ ነው አለ። ያም ዕውቀት አንተ ብቻህን እውነተኛ አምላክ እኔም ደግሞ አንተ የላከኝ ልጅህ ሕይወትን የምሰጥ እንደሆንኩ ሰው ካወቀ ይሄ ዕውቀት ምንድነው አለ? የዘላለም ሕይወት ነው አሉ። የዘላለም ሕይወት ነው አለ። ስለዚህ አንድ ዕውቀት የዘላለም ሕይወት ነው። አንድ ዕውቀት አለ፣ ከዕውቀቶች መካከል አንድ ዕውቀት አለ። ያንን ዕውቀት ያወቀ ሰው ያወቀው ዕውቀት ሳይሆን በዛ ዕውቀት ውስጥ ያገኘው የዘላለም ሕይወት ነው አለ። እስቲ አሜን በሉኝ። ኢየሱስ የእግዚአብሔር ልጅ ነው የሚለውን አውቃችሁ በልባችሁ ከተቀበላችሁት ይሄ ዕውቀት ምንድነው አለ መጽሐፍ? የዘላለም ሕይወት ነው። በምድር ላይ ሕይወት የሆነ ዕውቀት የለም። ዕውቀት ግን የሆነ ዕውቀት ብዙ ነው። I think the knowledge of study በፊሎሶፊ ኤፒስቴሞሎጂ ይባላል። ኤፒስቴሞሎጂ ይመስለኛል። ግን ፍልስፍና አንድ ዕውቀት ተብሎ የሚጠራው ትሩና ኢሴንሻል ሲሆን ነው ይላሉ። እውነትና አስፈላጊ ሲሆን ነው ይላሉ። ዕውቀቱ በራሱ አንድን ዕውቀት ነው ብላችሁ ከተቀበላችሁት እውነት መሆን አለበት፣ at the same time ደግሞ ኢሴንሻል መሆን አለበት ይላሉ። ስለዚህ ብዙ ዕውቀቶችን ተመልከቷቸው፣ ትሩ ናቸው፣ ኢሴንሻል ግን አይደሉም። ዕውቀትን በሚያጠናው ፍልስፍና ራሱ አንድ ዕውቀት ግን ኢሴንሻል ነው። ኢሴንሻል ያደረገው ምን መሰላችሁ? አስፈላጊ ነው። አንድ ዕውቀት ያ ዕውቀት አስፈላጊ ሆኖ እሱን አለማወቅ የዘላለም ሕይወት ማጣት ነው። አይገርም? እሱን አለማወቅ ከዛ ዕውቀት የጎደለ ሰው መሆን ያጣችሁት የሆነ ዕውቀት አይደለም፣ የዘላለም ሕይወት ነው። ማናችንም እዚህ ሜዲሲን የሚያውቃለት ጥቂት ሰው ሊያውቅ ይችላል። ፊዚክስ ጥቂት ሰው፣ ሂሳብ ጥቂት ሰው። ባላወቅናቸው ነገሮች ሕይወት አልጎደለንም። ዕውቀቶቹ የሚያደርጉት ነገር ግን አይደለም። ዕውቀቱ ስለሌለን ዕውቀቱ የሚሰጠው ጥበብ የለንም። በዕውቀቱ ሊቀል የሚገባው ነገር አይቀልም። ስለማናቅ የሚያውቅ ሰው ጋር እንሄዳለን አይደል? አናቅማ። ስለማናቅ ምን እንሄዳለን? ሆዳችሁ ሲቆጥራችሁ ትሄዳላችሁ። ቤት ማሰራት ስትፈልጉላችሁ ቤት አትሰሩም። የሚያውቅ ጋር ትሄዳላችሁ። የሆነ የሚያውቁ ሰዎች ስላሉ ዕውቀታቸውን ትገዙታላችሁ። ይሄኛው ዕውቀት ግን አለ ስለኔ ግን ማወቅ፣ ስላንተ ግን ማወቅ አለ ኢየሱስ ክርስቶስ። ይሄ ዕውቀት የዘላለም ሕይወት ነው አለ። ዕውቀቱ በራሱ የዘላለም ሕይወት ነው አለ። ይሄንን አለማወቅ የሆነ ዕውቀት የጎደለው መሆን አይደለም፣ የዘላለም ሕይወት የጎደለው መሆን ነው። እዚህ ቤት የተሰበሰብንበት ስብሰባ የተመሰረተበት ዕውቀት አንድ እውነተኛ አምላክ እንዳለ፣ እሱም ደግሞ የላከው ልጅ እንዳለው፣ ስለ ሰው ልጆች ኃጢአት የከፈለ የላከው ልጅ እንዳለው ይሄንን ዕውቀት ባወቅንበት፣ ይሄንን እምነት ባመንበት እንደሆነ ታውቃላችሁ። አንድነታችን የተፈጠረው ከቋንቋ በዘለለ ቅድም እንደተነጋገር በአንድ ዕውቀት ውስጥ እንደሆነ አንድ ዕውቀት አውቀን ተሰበሰብን። ያም ዕውቀት አንድ እውነተኛ አምላክ አንድ ልጅ አለው ብለን አመን። ሃሌሉያ! ይሄ ዕውቀት የዘላለም ሕይወት ነው። እዚህ ሕይወት ውስጥ ነው የተገናኘ ነው። ምናልባት እዚህ ቤት ይሄንን ማያውቅ ካለ ዕውቀት አይደለም የጎደለው፣ ሕይወት ነው የጎደለው። ሁሉም ሰው ትምህርት ሲማር ካያችሁት ለማትረፍ ነው የሚማረው አይደለም? ለማትረፍ ነው የሚማረው። ሲማር ለማትረፍ። ሁላችሁ ዲፓርትመንት ሲመረጥ ድሮ አሪፍ ነው ያዋጣል ፊውቸር አለው ነው የሚባለው። ይሄ ዕውቀት ግን ለመትረፍ ነው የምናውቀው፣ ለማትረፍ አይደለም። እኛው ራሳችን እንድንተርፍበት ነው። በዚህ ዕውቀት የመጡትን ሰዎች ነው ሐዋርያው ምን አለ መሰላችሁ? በእርሱ እናውቃቸዋለን አለ። እዚህ ቤት ይሄንን የማያውቅ ሰው ካለ የጎደለው ከዕውቀት ሳይሆን ከሕይወት ነው። ምንም ልታውቁ ትችላላችሁ በሃይማኖት ውስጥ። ኢየሱስንና አባቱን ግን ሰው ሚስ ካደረገ የጎደለው ከሃይማኖት አይደለም ከሕይወት ነው። አሁን በዚህ ዕውቀት የመጡትን ሰዎች ነው ቆሮንቶስ ላይ አንድ መልእክት ይጽፍላቸዋል። ያንን መልእክት ላንብብላችሁ። እንደዚህ አለ። አሁን
በዚህ ዕውቀት ላይ የተመሰረተ እውነት ነው ማወራላችሁ። ይህንን ስለቆረጥን የክርስቶስ ፍቅር ግድ ይለናልና አለ። ይህንን ስለቆረጥን የቆረጡትን ነገሮች አላችኋል። ይህንን ስለቆረጥን የክርስቶስ ፍቅር ምን ይለናል አለ? ግድ ይለናል፣ ያስገድደናል አለ። አንዳንድ ነገር በግዳጅ ስታደርጉት ከኋላችሁ የሚገፋችሁ ነገር አለ። አሁን ግድ ይለናል የምንላችሁ ነገር ግድ የሚለን ምንም አይደለም፣ የክርስቶስ ፍቅር ነው አለ። ለኛ የተገለጠበት ወደኛ ዓለም የመጣበት እኛን ያዳነበት አንድ ፍቅር አለ። እሱ ፍቅር ይለናል አለ፣ ግድ ይለናል። ይሄንን ቆጥረናልና ግድ ይለናል፣ ፑሽ ያደርገናል፣ ይገፋናል ቀጥሎ ያለው ነገር ለማድረግ። አንዱ ስለ ሁሉ ሞተ። ይሄ ዕውቀት ውስጥ ነው እንግዲህ ያገኘው። አንዱ ስለ ሁሉ ሞተ፣ ሁሉ ሞቱ አለ። አንዱ ስለ ሞተ ሁሉ ምን ብሏል? ከአንዱ ጋር ሞተዋል አለ። ግን አንዱ ሲሞት የራሱን ሞት ሳይሆን የሁሉን ሞት ስለሞተ ሁሉም በአንዱ ውስጥ ሞተዋል አለ። ይሄ ዕውቀት የዘላለም ሕይወት ነው አለን ዮሐንስ። ይሄንን ማወቅ የዘላለምን ሕይወት ማወቅ ነው አለ። በሕይወት ያሉት አሁን እንደዚህ የሚንቀሳቀሱት የሚበሉት የሚጠጡት ግን በዚህ ዕውቀት ያሉት ሰዎች ስለ እርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ስለዚህ ኢየሱስን ማወቅ ውስጥ ሞቱን ተካፋይ የሆንበት ዕውቀት አለ። ይሄ ነው የዘላለም ሕይወት። አንዱ ሞተ ስትሉ አንዱ ውስጥ ሁሉ አሉ ካላላችሁ፣ ሁሉ ውስጥ እኔም አለው ካላላችሁ ዕውቀቱ ሙሉ አይደለም ማለት። ስለዚህ አንዱ ስለ ሁሉ ሞተ፣ እንግዲያውስ ሁሉ ሞቱ። ሁሉ ከሞቱ ታዲያ በእግራቸው የሚገቡት አይደለም የሚበሉት የሚጠጡት ቸርች የሚመጡት ስራ ቦታ የሚሄዱት እነሱ ሲል በሕይወት ያሉት አዎ ስለ ሞተውና ስለተነሳው ስለሱ ይኖሩ ዘንድ እሱ ስለ ሁሉ ሞተ አለ። ሃሌሉያ። ስለዚህ እናንተ ሕይወታችሁና ሞታችሁ በሱ ያለቀ ስለሆነ አሁን የምትኖሩት ኑሮ ስለሞተላችሁ ነው። አሜን ነው ወይ? ጠብጡትና ኑሮ ስለሞተልህ ነው በሉት። ለምን መሰለ በሉት? አንተ ከሱ ጋር ሞተሃልና በሉት። ሃሌሉያ። ሞቱ ያንተ ጭምር ስለሆነ ነው። ሃሌሉያ። ሞቱ ያንተ ከሆነ ኑሮ ያንተ ሊሆን አይችልም። የለህማ የለንም አለ ሰውየው። ምን አለን? የለንም ከሱ ጋር ሞተናል አለ። ስለዚህ አለ ቁጥር 16 ላይ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም። ምን እያለ መሰላችሁ? ስለዚህ አሁን በሕይወት ያለውን ሰውዬ በስጋ እንደሆነ አናውቀውም ማለት ከክርስቶስ በፊት ባለው ነገር አናውቀውም ማለት በስጋ ነው የገባ የወጣ ነው። ግን በስጋ ያለውን በክርስቶስ ያለውን ሰውዬ በስጋ እኛውን በስጋ ብናቃችሁ እዚያ እንመጣም ነበር። በቋንቋ ላንገባባ ስለምንችል እንላለን። ግን ቋንቋዬን ባትሰሙት መንፈሱ ስለሚገባችሁ በስጋ ስላላወቅናችሁ መተናል። አሜን ነው ወይ? በስጋ አላውቅህም በሉት። ጨብጦትና በስጋ በቋንቋ አላውቅህም በሉት። በቋንቋ አላውቅህም በሉት። እማውቅህ በክርስቶስ ነው በሉት። የኔን አይነት ስለምትናገር አይደለም እዚህ ያለሁት በሉት። ከቋንቋ ይበልጣል የኔና አንተ ዝምድና። ሃሌሉያ። እስቲ በክርስቶስ አውቃለሁ በሉት። ሃሌሉያ። በክርስቶስ ነው የምንተዋወቅ። ለምን ካለ አንዱ ስለ ሁሉ ሞተ አለ። የለህም አንተው ሞተ ስትነሳ አዲስ ሆነ ነው የመጣው ያለ ነው። ለአንድ ነገር በመኖር ነው የተገናኘ ነው። ለአንድ ነገር በመኖር ለሁላችን ስለሞተ ለሱ ባለ ዕውቀት ተገናኘ። እስቲ ሞቷል በሉ፣ እኔም ሞቻለሁ በሉ። እሱ ሞቷል በሉ፣ አብሬው እኔ ሞቻለሁ። ሃሌሉያ። ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም። ተቀላችሁ በዚህ ዓለም ላይ ክራይም በጣም የበዛው ሰው በስጋ ስለሚተዋወቅ እንደሆነ ተቀላችሁ። ሰው የሚተዋወቅበት ዕውቀት ከለር ነው፣ መልክ ነው፣ የአይን ቅርጽ ነው፣ የቋንቋ ጉዳይ ሆኗል። ይሄ ደግሞ ተቀላችሁ ውጪ ሳይሆን ቤተክርስቲያን ውስጥም እንዳለ ቤተክርስቲያን ውስጥ ይኖራል። sometimes ሰዎች እናንተ ሊያውቁ የሚፈልጉት በክርስቶስ ሳይሆን ሲቀር ጥፋት ይኖራል። ሐዋርያው ግን እንደዚህ አለ፣ አንዱ ስለ ሁሉ በርግጥ ከሞተ አለ ሁሉ ሞተዋል አለ።
በርግጥ ሁሉ ከሞቱ በህይወት ያሉት የሉም ማለት በህይወት ያሉት የሉም ማለት ለራሳቸው የሉም ማለት ለሞተው ነው ያሉት አለ። አንዱ ስለ ሁሉ ከሞተ ሁሉ ሞተዋል። በህይወት ያሉት ካሉ ያሉት ለራሳቸው ሳይሆን ለሞተላቸው ነው አለ። ህይወታችሁን እዛው በርግጥ ወስዶት ከሆነ አሁን ያላችሁት በእናንተ ህይወት አይደለም። ሞቻለሁ ብሎ ሰው ካመነ ካለ ያለው በሌላ ህይወት ነው ማለት ነው። አስተያየም በሉ ከሞትክ በርግጥ ሞተ ከሆነ በህይወት ካለ ያለው በሁለተኛ ህይወት በሌላ ህይወት ነው ያለው ማለት ነው። ስለዚህ ምን አለ? በሌላ ህይወት ስላሉ ይሄ ሌላኛው ህይወት ለሞተውና ለተነሳው የሚባል ህይወት ነው አለ። ስለዚህ አለ ለሞተውና ለተነሳው የሚኖረው ሰውዬ በስጋ ላቀው አልችልም አለ። ለምን? ሞቷል። ያ ድሮም ማቀው በስጋ የማይታወቅ ሰውዬ ነው አለ። እስቲ አሜን በሉኝ። ይሄ ነው አርጊመንቱ። ይሄ ካለ ሰውዬው ይሄ ሰውዬማ ከክርስቶስ ጋር ሞቷል። አሁን በርግጥ ያለው ሰውዬ በሌላ ህይወት የመጣ ስለሆነ የማቀው ሰውዬው በሚኖርበት ህይወት ነው አለ። ስለዚህ የሚኖርበት ህይወት ግን የስጋ ዕውቀት አይደለም አለ። በስጋ ላቀውም አለ። ስለዚህ ጳውሎስ ሎጂካሊ ራይት ነው። የሌለን ሰውዬ አለህ ብለህ ልታውቅ አትችልም አለው ካላለ ሰውዬው ማለት ነው። ሁላችን እኮ የተያዝነው አለው ስላለ ነው። ስለዚህ አሁን ክርስትና የሚጀምረው ከየለሁም ነው። የለሁም በሉ ጨብጦ የሚጀምረው ካለው አይደለም ከየለሁም ከሚል ነው። አሜን ነው ወይ? ኤግዛክትሊ ክርስትና የሚጀምረው የለሁም ከማለት ነው። ሐዋርያውን ተመልከቱ። እኔ የለሁም ማለት ገላትያም ላይ ብሎ መስል እኔ የለሁም በሉ እስቲ እኔ የለሁም በሉ። አሁን ግን ያለው ሰውዬ በወደደኝና ራሱን ስለኔ በሰጠኝ በክርስቶስ ኢየሱስ ላይ ባለ እምነት ምኖረው ነኝ አለ። ሃሌሉያ። ይሄ ሰውዬ የለም አለ። አሁን ያለው በክርስቶስ የተደገፈው ሰውዬ ነው። እዚህ ቤት በኢየሱስ ላይ በተደገፈ ህይወት የሚኖር አለ። ሲኔ ነኝ በሉ። ሃሌሉያ። እኔ የለሁም እሱ ግን በእኔ አለ በሉ። ሃሌሉያ። ይሄንን ሰውዬ ነው በስጋ አላቀውም ማለት በስጋ አላቀውም በስጋ አላቀውም የሚለው ይሄን ሰውዬ ብቻ እንዳይመስል ራሱ ኢየሱስንም በስጋ አላቀውም ማለት ስሙኝ አናውቀውም። ክርስቶስንም በስጋ እንደሆነ ያወቅነው ብንሆንም በስጋ ስናውቀው ኢየሱስ ምንድነው? አይሁዳዊ ነው አይደል? የማርያም ልጅ የዮሴፍ ልጅ ምንድነው? ኢየሱስ አይሁዳዊ ነው በስጋ። አሁን ግን ኢየሱስን ድሮ አይሁዳዊ አድርገን አውቀነው ቢሆንም እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናቀውም ማለት ኢየሱስ እንኳን አይሁዳዊ አይደለም አሁን አለ። እዚህ ማለት ኢየሱስ አሁን አይሁዳዊ አይደለም ሰው ነው አለ። እስቲ ሰውነት ነው በሰማይ ተወከለ አይሁድነት አይደለም። ምክንያቱም መሰላችሁ ኤፌሶን ላይ ማለት ሁለቱንም በአንድ አካል የወከለ ኢየሱስ ምንድነው አለን ሐዋርያው ጽፍልን ግሪካዊ አይደለም አይሁድ አስቁጤ ምናም በሱ የለም ካለ በኋላ ቀጥሎ እርሱ ሁሉ ነው በሁሉም ነው አለ። እርሱ ምንድነው? እስቲ ሁሉ ነው በሉ። እርሱ ሁሉ ነው በሁሉም ነው። አሁን ኢየሱስ ሁሉም ከሆነ ምንድነው ማለት ነው? ሰው ነው እንጂ አይሁዳዊ አይደለም። እሱ ሁሉም ከሆነ ኤርትራዊ፣ ኢትዮጵያዊ፣ ጃፓናዊ፣ ቻይናዊ አይደለም። at the same time ደግሞ ኢትዮጵያዊም ጃፓናዊም ኤርትራዊም ናይጄሪያዊም ነው። ይሄንን ስናውቅ ጥቁር ክርስቲያን መቀበል አይከብደንም። ነጭ አንዳንዶቹ ጴንጤ እኛ ብቻ አይመስላችሁ? እኛ ብቻ ናይጄሪያ ጴንጤ ስታዩ ማለት ሰማይ ስትሄዱ የኛን ሰፈር ሰዎች ብቻ ነው የምትጠብቁት ነው? ጥቋቁርም ነጫጭ ምንም አሉ። አሁን የኔ ወንድም ነው ብላችሁ ቻይና ክርስቲያን ማለት ነው ፊል ታረጉታላችሁ። የሚያመልኩ ነጫጮቹ ጥቋቆች ስታዩት እነዚህ እኮ የአባቴ የእግዚአብሔር ልጆች ናችሁ ትላላችሁ። ይሄንን ማለት እንድትችሉ አንድ ነገር ማወቅ አለባችሁ። ሁሉ ሞቱ። እስቲ አሜን በሉ። ሁሉ ስለዚህ እዛ ውስጥ ከሞተ ነገር መካከል ዘር ነው አንዱ ዘር ሞቷል። ስለዚህ ስትመጡ በክርስቶስ የሚባለው ሰውዬ ነው የመጣሁት። ያ ደግሞ እዚህ ጋር ራሱ ይነግረናል።
የኒው ክሬሽን ሪያሊቲ ነው የሚያወራው። ኒው ክሬሽን ነው ይላል ሰውየው። ስሙኝ ኢየሱስንም እንኳን አለ አሁን ነፃ የምንወጣበት ነው። በዚህ ከተማ አንድነታችን የእውነት እንዲያብብ የመጀመሪያ ከእንደነዚህ ካሉ ዲቪዥኖች ነው መውጣት ያለብን አይደል? እኛ ሁላችን በአንድ አይነት ህይወት መተናል። እንተሳሰባለን፣ እንተዛዘናለን፣ እንደ ታላቅ ወንድም እንደ ታናሽ ወንድም እንተያያለን፣ እንደጋገፋለን፣ እንጸለያያለን። አንዱ ሲበረታ ደስ ነው የሚላችሁ። አትወዳደሩም። የእናንተ ሙላት የኛ ሙላት፣ የእናንተ ስኬት የኛ ስኬት ይሆናል። የእናንተ ህመምም የኛ ህመም ይኖራል። በህይወቴ ልለማመደው ከፈለኳቸው ነገሮች መካከል ልክ ሃይ ስኩል እንደጨረስኩኝ አንድ ቃል ገባኝ። ሁላችሁ የክርስቶስ ብልቶች ናችሁ የሚለውን ነገር አይን፣ አፍንጫ ምናምን ነገር አለና በርግጥ አይን ከታመመ እግር ይታመማል የሚል አነበብኩኝ። ይህ ጌታ ሆይ በርግጥ እዚህ አካል ላይ መሆኔን የማረጋግጠው የሆነ ሰውዬ ፔንስ ይገባኝ ነው አልኩኝ። ማለት ሁሉን እንድንካፈል የተደረግንበት ሁላችን በአንድ አካል ላይ መተን ነው። ኢየሱስ ላይ መጣንና አንዳችን የአንዳችን ብልት ሆነን ይላል። እጅ እግር አፍንጫ ሆንና ሁላችን በአንድ ሰውነት ላይ መተናል አለ። ሁሉ ሞቱ፣ ሁሉ በእርሱ ላይ ባለ ህይወት ነው የሚኖሩት። ስለዚህ ኢየሱስንም እንኳን አለ በስጋ እንደሚሆን አላውቅም አለ። አሁን ኢየሱስ ሁሉም ነው በሁሉም ነው ካለ በኋላ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አለ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው አለ። አሮጌው ነገር አልፏል፣ ሁሉ አዲስ ሆኗል አለ። ስለዚህ እግዚአብሔር በክርስቶስ ኢየሱስ ያለውን ህይወት ሊያስጀምረን የፈለግነው አዲስ ከመሆን ነው። አዲስነት ውስጥ ማን አለ? የመጀመሪያው ሰውዬ ሞት ተረጋግጧል አለ። የመጣው ሰውዬ አዲስ ስለሆነ በስጋ የሚታወቅ አይደለም አለ። አሜን በሉኝ። አዲሱ ፍጥረት በክርስቶስ የመጣው ስምና አማራ አይደለም፣ ኦሮሞ አይደለም፣ ትግራይ አይደለም፣ ኤርትራ አይደለም፣ ጃፓናዊ፣ ናይጄሪያ አይደለም። አዲስ ፍጥረት ነው የሚባለው። ሁሉ እሱ ውስጥ ስለሞቱ በእርሱ የመጣው ሰውዬ አዲስ ነው አለ። ክርስትና ከየት ይጀምራል አለ? የለሁም አሁን ያለሁት በእርሱ ነው ከማለት ነው። እኔ የለሁም አሁን ያለሁት በአዲስ ፍጥረት እውነት ውስጥ ነው ከማለት ነው የሚጀምረው። አልፏል ካለ በኋላ ነገር ግን የሆነው ሁሉ ስሙኝችን የሆነው ሁሉ በክርስቶስ ከራሱ ጋር የማስታረቅን አገልግሎት ከሰጠን ከእግዚአብሔር ነው። ይሄንን ይሁት የሆነው ሁሉ ባንተ አይደለም። የሆነው ሁሉ በቸርች አይደለም። የሆነው ሁሉ በሪሊጅን አይደለም። የሆነው ሁሉ ከማን ነው አለ? የሆነው ሁሉ በክርስቶስ ከእርሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። የሆነው ሁሉ ይሄ ነገር ከማን ሆነ አለ? እሺ ከእግዚአብሔር በሉ። ስለዚህ ማንም ሰው ይሄንን እውነት ከተቀበለ እግዚአብሔር ይሄንን ነገር ያደርግበታል ያለው። አሜን ነው ወይ? ሰውየው ነፃ አይደለም እያለ ነው። በእርግጥ ሰውየው በዚህ እውነት ተካፋይ ከሆነ ተደራጊ ነው እንጂ አድራጊ አይደለም ማለት። እስቲ ተደራጊ በሉ። ተደራጊ ማለት ይሄንን ነገር አሁን እዚህ ጋር ባደርገው ፑልፒቱ ምንድነው? ተደራጊ ነው። እኔ ምንድነኝ? አድራጊ ነኝ። ይሄንን ፑልፒት ደግሞ ተመልሰው ወደ ቦታው በመልሰው ፑልፒቱ ምንድነው? ድርጊት ነኝ። እኔ ግን ምንድነኝ? አሁን የሆነው አዲስ ፍጥረት የሚባለው ነገር ከሆነ በመጀመሪያ ልክ እንዳነባችሁ አንድ እግዚአብሔርን ማወቅ የላከውን ማወቅ ይሄ የዘላለም ህይወት ነው። እዚህ የዘላለም ህይወት ውስጥ አማኙ በዚህ ዕውቀት ድርጊቱን ይካፈላል እንጂ የአድራጊ ኃይል የለውም። ያንን ያደረገ ማን ነው አለ? እግዚአብሔር ነው። አድራጊው ማን ነው አለ? አዲስ ፍጥረት የሚያደርግ ማን ነው አለ? ራሱ እግዚአብሔር ነው። እዚህ ቤት አሜን ብሎ ሰው ከመጣ በኋላ ምንድነው እሱ ላይ የተደረገ? እግዚአብሔር ምን ብሎታል? አዲስ ፍጥረት አድርጎታል። ይህንን በማን አድርጎታል? በክርስቶስ። በክርስቶስ ምን አደረገን? ከራሱ ጋር ካስታረቀን። ራሱ እግዚአብሔር በክርስቶስ እኛን ካስታረቀን ደግሞም የማስታረቅን ቃል በእኛ ውስጥ ካኖረ ነገር የተደረገው ከእግዚአብሔር ነው አለ። አሜን ነው ወይ? መልእክቴን እየጨረስኩ ነው፣ እንጸልያለን። እግዚአብሔር ስሙኝ እዚህ ጋር
በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና። ስለዚህ አሁን እግዚአብሔር በክርስቶስ ሆኖ ዓለሙን ከማን ጋር ያስታርቅ ነበር? ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበረ። በእኛም የማስታረቅን ቃል አኖረ ካለ በኋላ እንግዲህ እግዚአብሔር በእኛ እንደሚማልድ፣ እግዚአብሔር አሁን በማን ይማልዳል? በእኛ እንደሚማልድ። ትላንትና ላይ ግን በማን ሆኗል አለ? በክርስቶስ ሆኖ ዓለሙን ከማን ጋር? ከራሱ ጋር አስታርቋል አለ። አሁንስ አለ እግዚአብሔር በእኛ ሆኖ ምን ይላል አለ? ይማልዳል። ይማልዳል የሚለውን ይተረጉሟል እንደሚማልድ። ስለ ክርስቶስ መልእክተኞች ነን እኛ። አሁን ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። አሁን እኛ ምን እናደርጋለን ማለት? ሰውን ከእግዚአብሔር ጋር ታረቅ እንሏለን። በመጀመሪያው ጊዜ ግን እግዚአብሔር ራሱን ከማን ጋር አስታረቀ? በክርስቶስ ሆነ ዓለሙን ከራሱ ጋር አስታርቋል አለ። አሁንስ በእኛ እግዚአብሔር በእኛ ሆኖ ምን እያለ ይለምናል አለ? ከኔ ጋር ታረቁ እያለ ይለምናል። ያንን ታረቁ ምን አደረገ መሰለህ? ስለ ክርስቶስ መልእክተኞች ነን። አሁን እናንተ የአዲስ ፍጥረት እውነታ ውስጥ ክርስቲያን የተደረገው አንድ ነገር ነው። ስለ ክርስቶስ መልእክተኛ ነው የተደረገው። ጴንጤ አይደለም የተደረጋችሁት። እናንተ የተደረጋችሁት እግዚአብሔር ዓለሙን ከራሱ ጋር በክርስቶስ ሆኖ እንደሚያስታርቅ አሁን በእኛ ሆኖ ምን ይላል አለ? እግዚአብሔር ይማልዳል። ይማልዳል ማለት ዓለምን ከራሱ ጋር ለማስታረቅ ይጮሃል እግዚአብሔር። ስለዚህ እኛ ምንድን ነን አለ? ስለ ክርስቶስ መልእክተኞች ነን። ስለዚህ ምን እንላለን አለ? ሰውን ሁሉ ከእግዚአብሔር ጋር ታረቅ እያልን እንለምናለን። በሉ እንለምናለን። ይሄንን ለማድረግ ምንድነው ግድ የሚለን አለ? ቁጥር ላይ የእግዚአብሔር ፍቅር፣ የክርስቶስ ፍቅር ግድ ይለናል አለ። እነዚህ ሁለት ነገሮች ብዬ እጨርሳለሁ። ከዛ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱን ስለኛ ኃጢአት አደረገው ይላል። በዚያ ያክል ነው ያደረገው አለ። ዓለም በዚህ ሰዓት ላይ ቤተክርስቲያን ቢሆን ከዚህ እውነት የጎደለ አካል ሁሉ አሁን የሚፈልገው አስታራቂ ነው። አስታራቂ ነው የሚፈልገው። ለማስታረቅ ግን ወዳጆቼ የክርስቶስ ፍቅር ግድ ይለናል። የክርስቶስ ፍቅር ግድ የማይለው ሰውዬ በዚህ ኮሚሽን ውስጥ ሊገኝ አይችልም። በፍጹም በሃይማኖት ስርዓት ልናደርገው የማንችል ነገር የማስታረቅ አገልግሎት። ልንማልድ አንችልም የክርስቶስ ፍቅር ግድ ካላለን። እኛ ምን እንላለን? ያለውሳችሁ እንለምናለን። መቼ ነው አንድ ሰውን የለመናችሁት ከእግዚአብሔር ጋር እንዲታረቅ? እኛ ስለ ክርስቶስ መልእክተኞች ነን አለና አሁን ምን ላልና ሰውየውን እባክን ከእግዚአብሔር ጋር ታረቅ ብለን እንመሰክራለን አይደለም ያለው? በስካል እንለምናለን ማለት ሰውየውን ፔሸንትሊ ትሪት እናደርገዋለን። በትዕግስት እስኪታረቁ ድረስ ያንን የእርቅ ድርጊት እስኪመጣ ድረስ ምን እንሏለን? እንለምናለን። በሉ አገልግሎታችን ምንድነው? ልመና በሉ። አገልግሎታችን ምንድነው? ኢንፎርሜሽን ማቀበል አይደለም። አገልግሎታችን ምንድነው አለ? ልመና ነው አለ። ይሄንን ለምንድነው የምታደርገው ብሎ ሲነገር የክርስቶስ ፍቅር ግድ ይለናል። አንድ አለ ግድ ይለናል ተቃላችሁ ከኋላችን ሆኖ ይሄንን እንድናደርግ ፑሽም ያደርገናል። ግቡት ኮምፔልድ የሚል ቃል ነው። የክርስቶስ ፍቅር ኮምፔልድ ያደርገናል ነው። ኮምፔልድ የሚል ኤክስተርናል ፎርስ ነው ይላል መጽሐፍ ውስጥ። ደግሞ ፑሽ ያደርገናል፣ ይገፋናል አለ። ለምንድነው የምንማልደው መስላችሁ? አንድ የሚገፋን ፍቅር አለ። ዓለም ከእግዚአብሔር ጋር መታረቅ አለበት። ለምን? ስለ ሁሉ ኃጢአት ያደረገው አንድ ልጅ አለ። ሃሌሉያ! እኛ ኢየሱስ ጽድቅ እንድንሆን ልጁን ኃጢአት አድርጓል እግዚአብሔር። ሃሌሉያ! አንድ ቀን እግዚአብሔር ፊቱን ያዞረበት ልጅ ነበረው። ስለሱ ፍቅር ምንላ ግድ ይለናል። ይሄ ፍቅር እባክህ ታረቅ እንለዋለን። ሰውየው ነው እግዚአብሔር ይወዳል ታረቅ እንላለን። ይሄንን የምናደርገው ለምንድን ነው አለ? አንድ የሚገፋን ፍቅር አለ አለ። ሃሌሉያ! ፍቅር ካልገፋችሁ አስታራቂ አትሆኑ ወዳጆቼ። ሃይማኖት ገዳይ ነው። አሁን ቤተክርስቲያን የተጎዳችሁ ምን ተቃላችሁ? ብዙ ወሪ የሚያደርገን ስርዓቶቻችን ናቸው። ጥሩ ተሰበከ ሆይ ነው የምንለው፣ ጥሩ ተዘመረ ወይ፣ ጥሩ ገንዘብ ተሰበሰበ። አሁን ቸርችን የገደላት በዚህ ዩኒቨርስ ውስጥ ይሄ ነገር ነው። ብዙ ሰዎችን ከዚያ ጎደላቸው። የሚገፉበት ፍቅር የላቸውም። ትላንትና ላይ ናቸው፣ ራሳቸው ነው የሚኖሩት። ሐዋርያው ግን እንደዚያ እኛ የለንም አለ። እኛ እኮ የለንም አለ። እሱ በእኛ ይኖራል ካለ በኋላ አሁን የምናደርገውን ሁሉ የምናደርገው አንድ ፍቅር ይገፋናል አለ።
የሚገፋን ፍቅር አለ የክርስቶስ ፍቅር ይባላል። ያን ሲናገር እኛ የእግዚአብሔር ጽድቅ እንድንሆን አንድ ልጁን ምን አደረገው አለ። እስቲ ኃጢአት በሉ ኃጢአት አደረገው። እቺ ነገር ልበልና እንጸልያለን። ሁሌ ይሄንን ሳስብ ይሄን አስባለሁ ወዳጆቼ። እግዚአብሔር የሚኖርበትን የጊዜ ባህሪ ማወቅ ጥሩ ነው። እግዚአብሔር በዘላለም ውስጥ ይኖራል። ለእግዚአብሔር ትላንት የለም ታውቃላችሁ። ትላንት የለም። እግዚአብሔር ትላንትና የሚለው ቀን የለውም። ኢየሱስ ላይ እግዚአብሔር ፊቱን ያዞረበት መቼ ነው? መቼ ነው? ድሮ የ2000 ዓመት አሁን እዛ ታይም ውስጥ እግዚአብሔር ኤግዚስት እንደሚያደርግ ታውቃላችሁ። እንዳለ አሁን at this time he experienced the pain አባትየው because he exists in the past። እግዚአብሔር ከታይም ውስጥ አይወጣም። እኛንን ከታይም ውስጥ የምንወጣው ለምን? በስፔስና በታይም የታሰርንን ነን። ትላንት ወተናል፣ የለም ሄደ፣ በቃ ሐዘናችን ሄዷል፣ ደስታችን ሄዷል፣ የአሁን ነን። እግዚአብሔር ግን የአሁን አይደለም፣ የትላንትም የአሁንም የነገም ነው። ስለዚህ የዛሬ 2000 ዓመት ኢየሱስ ክርስቶስ የተሰቃየውን ስቃይ እግዚአብሔር እንደ ታሪክ አያውቀውም። at this moment he experienced the pain። የአባት ህመም ይታመማል አሁንም። ይሄ ሲገባችሁ አንድ ፍቅር አባት ልጁን ኃጢአት አድርጎታል። ኃጢአተኛ አይደለም ያደረገው፣ ኃጢአት ነው ያደረገው። ስለዚህ at this moment የሚታረቅ ያስፈልጋል with this pain። ይሄ ፍቅር ስለገባው ጳውሎስ ሰው ምን እንላለን አለ። እስቲ እንለምናለን በሉ እባክህ እንሏለን። እግዚአብሔር ስለሚወድ ታረቅ እንሏለን። ስላንተ ኃጢአት ያደረገው ልጅ አለው እንሏለን። አንድ ልጅ ገሏል እግዚአብሔር ስላንተ። አሁን ይህንን ትላንት በማን አደረገው አለ? በኢየሱስ። ያንን ህመም አሁን ኤክስፒሪየንስ ያደርገዋል እግዚአብሔር አለ። አሁን ግን ይህንን በማን ያደርገዋል አለ? በኔ። አሁን እግዚአብሔር በኔ ሆኖ ዓለሙን ከማጋ ማስታረቅ ይፈልጋል፣ በልጁ በኩል ከራሱ ጋር። አሁን ኢየሱስ ለአባቱ ልክ እንዳደረገለት እኔ በኔ በሚኖር ኢየሱስ ልክ ልጁ እንዳደረገለት እንዳደርግ እኔ የሱ ጽድቅ ሆኜ ኃጢአት ይሆነልኛል አለ። አንድ ይሄ ፍቅር ይገፋኛል አለ፣ ፑሽ ያደርገኛል አለ ጳውሎስ። ለምንድን ነው ይሄን የምታደርገው ሲባል አንድ ፍቅር ፑሽ ያደርገኛል ይገፋኛል ከኋላ አለ። የሚገፋኝ ነገር አለ። ፍቅሩ ይገፋቸዋል ወይ ነው? የትኛውንም ነገር ለማምለክ ይገፋቸዋል ወይ? ለመጸለይ ይገፋቸዋል፣ ለማማለድ ይገፋቸዋል፣ ለመጸለይ የሚገፋችሁ ፍቅር አለው ያለ። ይህንን ስለቆጠርን አለ የክርስቶስ ፍቅር ግድ ይለናል አለ፣ ይገፋናል አለ። ሃሌሉያ። ምን እንላለን? ዓለሙን ከእግዚአብሔር ጋር ታረቁ እንላለን፣ ከሐሳቡ ጋር ታረቁ እንላለን፣ ምድሩን ከእግዚአብሔር ጋር ቤተክርስቲያንን ይሄ ነው እውነቱ ያልታረቁ እንላለን። ሃሌሉያ። ፍቅሩ የማይገፋው ሰው አስታራቂ መሆን አይችልም። አሁን በእኔ ይማልዳል ጳውሎስ። አሁን በእኔ ይማልዳል። ይህንን ግን የሚያደርገው ፍቅር ግድ ስለሚለው ነው አለ። ስለዚህ እኛ አለና ስለ ክርስቶስ መልእክተኞች ነን አለ። ስለ እርሱ ነው የምትኖሩት? አዎ አለ። ስለ እሱ መኖርን ተርጉምልን ብትሉት ጳውሎስ ምንድነው ለሱ መኖር ብትሉት ጳውሎስ ስለ እርሱ መልእክተኞች ነን አለ። ለክርስቶስ መኖር ምንድነው ታውቃላችሁ? ስለ እርሱ በሁለንተና መልእክተኞች መሆን ማለት ነው። ስም የሌለው መሆን ማለት ነው። ስም የሌለው ስለ ክርስቶስ አለቀ። ስለ ክርስቶስ መልእክተኛ። ይሄንን ለምረው የምታረግፋል። አንድ ፍቅር ይገፋኛል። ሐዋርያ ሥራ ምዕራፍ 19 ላይ እንደዚህ አለ። ወደ ኢየሩሳሌም ሊሄድ ሲፈልግ ብዙ ነቢያት መጡና ነገሩት። በኢየሩሳሌም መከራ ይጠብቃል አሉት። እስራት ይጠብቃል፣ ሞትም ሊጠብቅ ይችላል አሉት። ጳውሎስ እንደዚህ ብሎ ለምንድን ነው አለ እንደዚህ እየነገራችሁኝ ሐሳቤን ልታስቀይሩ የምትሞክሩት አለ? ለምንድን ነው የምትረብሹኝ አለ? ለምንድን ነው የምታስጨንቁኝ አለ? እኔ አለ ስለ ጌታዬ ስለ ኢየሱስ ክርስቶስ ወንጌል ለመታሰርና መከራ ለመቀበል ሳይሆን I am ready to die አለ። ለመሞት ዝግጁ ነኝ አለ። ጳውሎስን ለምንድን ነው ለመሞት ዝግጁ የሆንከው ብትሉት ሁለተኛ ቆሮንቶስ ላይ
ይህንን ስለቆረጥን ነው አለ። አንድ ነገር ቆርጠናል። ምን? የክርስቶስ ፍቅር ግድ ይለናል፣ ይገፋናል አለ። ሰው በፍቅር ካልተገፋ በሲኦል አስፈራርተነው ልንገፋው አንችልም። ፍቅሩ ይገፋችኋል ወይ? ስለናንተ ኃጢአት የሆነው የእግዚአብሔር ልጅ ይገፋችኋል ወይ? ዲቫይን ኢሌክሽን መለኮታዊ ምርጫ ይገፋችኋል ወይ? ወደ እናንተ የደረሰ ወንጌል ይገፋችኋል ወይ? ስለናንተ ኃጢአት የሆነው ልጁ ይገፋችኋል ወይ? መልእክተኛ የሆነው ወደን አይደለም ማለት ተገደን ነው አለ። መገደድ ፍቅሩ ይገፋናል፣ ይገፋናል፣ ፍቅሩ ይገፋናል። የምናደርገውን ሁሉ እንድናደርግ ፍቅሩ ይገፋናል፣ ፑሽ ያደርገናል። ስለዚህ ምን እንማልዳለን፣ እንለምናለን። ሰውን በትዕግስት እናለን። እባክህ ታረቅ እንለዋለን። እባክሽ ታረቂ ብለን እንለምናለን። ሰውን እንለምናለን። ትራክት ሰተን እንሄዳለን አይደለም ያለው። we don't care እኮ አሁን ሰው ዳናል ብዙ ቦዘራ ያረገንም ዲዩቲ መወጣት አይደለም ለኛ አለ። ልመና ውስጥ ገብተናል አለ። ልመና ታውቃላችሁ? ብዙ ጊዜ እቺን ብዬ ልጨርስ ቴዲ ዛጋ ሆነልንና ብዙ ጊዜ ስንመሰክር ሰው ማገኘን የሚጨንቀን ጊልቲ ኮንሽንስ አሁን ባልነግረው ኢየሱስ ምን ይለኛል ስለኔ ያልመሰከረ ሰው አልቀበልም ብሏል ብለን ምን አደረጋለን? ኃላፊነታችንን ለመወጣት እንነግረዋለን። ኢየሱስ ይወድሃል፣ ኢየሱስ ይወድሃል። በቃ እኔ ተገላገልኩ፣ እኔ ተነፈሳለሁ። ጳውሎስ ግን እንደዛ ያደርጋል፣ ይለምነዋል። እግዚአብሔር እኮ ይወድሃል። እንለምናለን አለ። ፕሊዝ ታረቅ። ልመና ውስጥ ገብተናል አለ። እባክህ ታረቅ እንለዋለን፣ እንጸልይለታለን፣ እንለምነዋለን። ለምን? ታረቅ፣ ከሱ ጋር ታረቅ እንለዋለን። ትዕግስታችሁ ፍቅሩ አቅም ሲሆናችሁ የሚመጣ ነው። የእግዚአብሔር ፍቅር ለማኝ ያደረገናለን። ምን ብለን እንለምናለን? በእግዚአብሔር ፍቅር አለ ታረቁ፣ ከእግዚአብሔር ጋር ባካችሁ ታረቁ እንላለን አለ። ይሄኛው ከፍሎ እንደ እብድ ሆነን አለ። እንደውም እንደ እብድ ይዳዘማተር ለሱ ከሆነ እብድ ተቀብለናል አለ። ለእናንተ ግን ባላምሮ ብንሆን እንጠቅማችኋለን አለ። ይህንን ግን ያደረገን አለ አንድ ፍቅር ይገፋናል አለ። ታረቅ ይገፋናል አለ። ይሄንን እንድንሆን የሚገፋን ፍቅር አለ። ያ ልጁን ኃጢአት ያደረገበትን ቦታ እናውቃለን አለ። ስለኛ ኃጢአት ኢየሱስን እግዚአብሔር ፊቱን ያዞረበት ቀን አለ። ያ ቀን ለእግዚአብሔር ትላንት አይደለም አሁን ነው። አሁን እግዚአብሔር ያንን ፔን ኤክስፒሪየንስ ያደረገን ያ ስለሚገባን እንለምናለን። ቸርች ታረቁ ከሱ ጋር እንላለን። አገልግ ታረቁ እንላለን። ዘም ታረቁ ከሱ ጋር ታረቁ እንላለን። እሱ ህይወታችሁን እንላለን ነው የሚለን። ፍቅር ግድ ይለናል። አሜን ነው ወይ? ስለዚህ አለ ስለ ክርስቶስ መልእክተኞች ስለሌለንም አለ እኛ የክርስቶስ መልእክተኞች ነው ስማችን አለ። ኔምለስ ትሆኑና እሱ ስማችሁ ይሆናል። አሜን ነው ወይ? የለሁም ብለን ስለጀመርን ይሄ ፍቅር በመንፈሳችን አሁን እንዲፈሰስ የሚፈልግ ትንሽ ደቂቃ ጸልያለሁ። በእግሮቻችሁ ቁሙ፣ እጆቻችሁን ከፍ አድርጉ። ይሄ ፍቅር እንደገና በልባችን እንዲመጣ ጸልያለሁ። አቅም ይሄ ነው፣ ጉልበት ይሄ ነው፣ ብቃት ይሄ ነው፣ ኃይል ይሄ ነው፣ ኃይል ይሄ ነው፣ ኃይል ይሄ ነው፣ ኃይል ይሄ ነው። ሃሌሉያ! ኃይል ይሄ ነው፣ ኃይል ይሄ ነው። ሃሌሉያ! ሃሌሉያ! ኃይል ይሄ ነው፣ ኃይል ይሄ ነው። ስለ ፍቅር ነው የሚደረገው ሁሉ የሚደረገው። እጆቻችሁን አንሱና ማን ነው ፍቅር ግድ የሚለው? የተወደደበት የገባው ስለ ክርስቶስ ፍቅር ለእግዚአብሔር መልእክተኛ የሆነ የታረቁ ልመና ያለው ሃሌሉያ በገባበት አስታራቂ የሆነ ከእግዚአብሔር ሐሳብ ጋር ሰው እንዲታረቅ የሚጠራ ማን ነው ፍቅር የሚገፋው? ማን ነው ፍቅር የሚገፋው? ማን ነው ፍቅር የሚገፋው? እጆቻችሁ ከፍ አድርጉ። ይሄ ፍቅር ይፍሰስልኝ በሉ። ይሄ ፍቅር ይፍሰስልኝ በሉ። ይሄ ፍቅር ይፍሰስልኝ በሉ። ሃሌሉያ! እግዚአብሔር ይሄ ፍቅር ይፍሰስ በሉ። ሃሌሉያ! ልክ አይደለም መሆን የምናስበው በፍቅር የሚደረገውን ማድረግ ነው ወዳጆቼ። ስለ ክርስቶስ መልእክተኞች ነን አለ። ስለ ክርስቶስ መልእክተኞች ነን የመጣ ነው። ስለ ክርስቶስ መልእክተኞች ስለሆን ነው። ታረቁ እንላለን አለ። ከእግዚአብሔር ጋር ታረቁ እንላለን አለ። ከእግዚአብሔር ጋር ታረቁ እንላለን አለ። ሃሌሉያ! yes 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 ይሄ ፍቅር እንደገና በመንፈስ ቅዱስ እንዲፈስ እንደገና እንዲፈስ እንደገና ትዝ እንዲላችሁ እንደገና እንዲቀሰቀስ ልባችሁ በዚህ ውስጥ አለን አለ። እኛ የለንም እሱ አለ አለ። ሃሌሉያ ሃሌሉያ ሃሌሉያ! እጆቻችሁ ከፍ አድርጉ ወደ ሰማይ አምላክ ይፍሰስ ይሄ ፍቅር በሉ። አባቴ ይሄ ፍቅር ይፍሰስ በሉ። ይሄ ፍቅር ይፍሰስ በሉ። ይሄ ፍቅር ይፍሰስ በሉ። ይሄ ፍቅር ይፍሰስ በሉ።
ይፍሰስ በሉ። ዳንኤልን ወደዚህ ጠራለሁ። ከዳኒ ጋር እንጸልያለን። እሺ ከኢሉ ጋር እንጸልያለን። ከኢሉ ጋር እንጸልያለን። ልጆቻችሁ ከፍ አድርጉ። ሲየቻ ከፍ አድርጉና ይሄ ፍቅር ይፍሰስልኝ በሉ። ይሄ ፍቅር ይፍሰስልኝ በሉ። ስለ ክርስቶስ መልእክተኞች ነን አለ። ሃሌሉያ። የእግዚአብሔር ፍቅር ግድ ይለናል። የክርስቶስ ፍቅር ግድ ይለናል። የታረቁ መልእክተኛ የታረቁ ለማኝ ነን አለ። እንለምናለን ታረቁ እያልን አለ። ሃሌሉያ። እግዚአብሔር እናመሰግናለን። ለኤፌሶን ቤተክርስቲያን አንድ ነገር አላት። የቀደመውን ፍቅርን ትተሃል ብሎ መከራት። ወደ ቀደመው ወደ ጅማሬዋ እንድትመለስ ወደ ዳነችበት ፍቅር እንድትመለስ። ይሄንን እያሰብኩ ነበር። እዛ ምን እያለን ነው ጌታ እያልኩ እያሰብኩ ነበር። እንግዲህ ጌታ ያሳዘንን ይዘን እንሄዳለን። እንደገና ያ ፍቅር እንዲቀሰቅስ በውስጣችን እንደገና ኮምፔል እንዲያደርገን እንዲያስገድደን እንደገና እንደ እብድ እንድንሆን እስክንጮህ ኑ ብለን እስክንለምን እንደገና እንድንታደስ። እንግዲህ ስለ እድሳት ሰባኪዎች፣ ስለ እድሳት ለማኞች፣ ስለ እድሳት ቀስቃሾች ነንና ይሄን ይዘን ሁላችንን ወደ ቤታችን እንድንሄድ ለመናችንን እንዳናቋርጥ እስክናገኘው ያ ፍቅር ወጥቶ እስክናየው ፍሬ አፍርቶ እስክናየው ለምልሞ እስክናየው በቅሎ እስክናየው እስኪያሯሩጠን እንዳንተው። እግዚአብሔር አምላካችን ሆይ እናመሰግንሃለን። ዛሬም ጌታ ሆይ እንደገና የፍቅር ድምጽህን ስላሰማህን እግዚአብሔር ሆይ ዛሬም እንደምትወደን ስለተናገር ይሄ ፍቅር ግድ ይላል ስላልክ ጌታ ሆይ እንድናስታውሰው እንደገና የተወደድንበትን ፍቅር ጌታ ሆይ ልባችንን ያሸነፍክበትን የረታህንን ያንን ቀን እንድናስታውስ ስላደረከን እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ ስለሰጠህን ስለዚች ቀን ጌታ ሆይ ድምጽህን እንድንሰማ እግዚአብሔር ሆይ ስለረዳህን ልባችንን ስለቀሰቀስክ እንድንሰማ ስላገዝከን ጌታ ሆይ ስምህ ለዘላለም ይባረክ። ጌታ ሆይ እንጸልያለን ስለዚህች አጥቢያ ጌታ ሆይ ደጋግማ ልቧን ስለምትከፍተው ስለዚህች ቤተክርስቲያን እንጸልያለሁ። ጌታ ሆይ ዝናብህ እንዲዘንብ ጸልያለሁ። ዝናብህ ዶፍ ሆኖ እንዲመጣላት ጸልያለሁ። መብረቅ ቀላቅሎ እንዲወርድ ጸልያለሁ። ድንገት ብድግ እንድትል ጸልያለሁ። ጉልበታም እንድትሆን በከተማው ላይ ጸልያለሁ። ጌታ ሆይ የሚያስቆምህ የለም። የመጣህበትን ታደርጋለህ። በፊትህ የሚቆም የለም። እግዚአብሔር ሆይ በኃይል እንድታልፍ እግዚአብሔር ሆይ በኃይልህ እንድታልፍ በልዩ አሰራርህ እንድታልፍ በመንፈስህ ጉልበት እንድታልፍ ታሆይ ደካከሙትን እንድታነሳ እግዚአብሔር አምላክ ሆይ ታላቅ ሰራዊት ከዚህ አጥቢያ እንድታስነሳ በከተማው ላይ ጌታ ሆይ የሚሮጡ እንድታስነሳ ፍቅርህን ሳይናገሩ ዝም የማይሉትን እንድታስነሳ ከዚህ ቀን ጀምሮ የሚቀሰቀሱ ብዙዎች እንዲነሱ እግዚአብሔር ሆይ ዝናብህ ይውረድ። ዝናብን ለምኑ እንዳልክ ይውረድ። የመንፈስህ ዝናብ ይውረድ። የመንፈስህ እሳት ይውረድ። ጌታ ሆይ ሁሉን የሚያስታጥቀው የሚያሸነፍተው የመንፈስህ እሳት ይውረድ። ጌታ ሆይ ስምህ ለዘላለም ይባረክ። በፊት ለፊት ሆነው የሚያገለግሉትን ፓስተሮች፣ ሽማግሌዎችን በተለያዩ አገልግሎት ዘርፍ የሚቆሙትን ሁሉ በእድሳት ውስጥ እንድታስባቸው እንለምንሃለን። ጌታ ሆይ ክብር ሁሉ ለስምህ ይሁን። እናመሰግንሃለን፣ እናከብርሃለን። ተመስገን ተመስገን ተመስገን። ጌታ በኢየሱስ ስም አሜን።